ዶናልድ ትራምፕ ወደ ቻይና ሲጓዙ ይዘውት የሄዱት ምንድነው? ዓለምን የሚያንቀጠቅጠው የአሜሪካ ቢሊዮነሮች ሰራዊት። ግዙፉ የጦር አውሮፕላንና ጥይት የማይበሳቸው መኪኖች ቤጂንግ ሲደርሱ ዓለም አንድ የተለየ ነገር አስተዋለ። ትራምፕ ከቻይናው ፕሬዝዳንት ጋር ሊደራደሩ የመጡት ብቻቸውን አልነበረም። ቀይ ምንጣፍ ከተነጠፈላቸው ሰዎች መሃል የቴስላው ባለቤት ኢሎን መስክ፣ የአፕሉ ዋና ስራ አስፈጻሚ ቲም ኩክ፣ የኒቬዳው ጄንሰን ሁዋንግ እና የብላክ ሮክ መስራች ይገኙበታል። በአጠቃላይ የዓለምን ኢኮኖሚ ከሚያሽከረክሩት ቢሊዮነሮች ውስጥ ግማሽ ያህሉ ትራምፕን አጅበው ቻይና ገብተዋል። ይህ ተራ ዲፕሎማሲ ጉዞ አልነበረም። ትራምፕ ለቻይና የአሜሪካን እውነተኛው ጡንቻ ይሄ ነው ብለው በግልጽ ያሳዩበት ታሪክ የማይረሳው የሀብታሞች ዲፕሎማሲ ነበር። እናንተ ስለዚህ የኃይል ማሳያ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ሰብስክራይብ ማድረጋችሁን አትርሱ።